የኢትዮ 360 ጉዳይ በአስቸኳይ በህግ እንዲፈታ እንፈልጋለን። ሀብታሙ አያሌው ያለምንም ቅድመ ሁኔታ ቦታውን አስረክበ ኢትዮ ሰገነት ብለህ የያዝከው ሚዲያ ይዘው ልቅ ማለት ትችላለህ። ያለዛም ልክ እንደኛ እኩል ሆነ ከኛ ጋር አንዲትም ስንጣሪ ልዩነት የለህም። መብት ያለ መስሎ ከሆነ ተሳስተሃል። ተሸክሚያቸዋለሁ ምትል ከሆነ አልተሸከምክም። እኛ ነን የተሸከምነው። እርግጠኛ ነገር ተሸክመን ነው የኖርነው። ቢገባህ ኖሮ አየር ላይ ቁጭ ብለህ ያን ሁሉ ስታወራ ዝም የተባልከው ስለተሸከምነ ነው እንጂ አውቀህ አይደለም። እኔ አጠገቡ ቁጭ ብዬ የምሰራውን ሰው እያፈንታ በሰባዊ መብት ተሟጋች አይሆንም። መጀመሪያ እኔ መብት ተከብሮ ነው ከዛ በኋላ ሰባዊ መብት ተሟጋች የሚሆነው። ያ አይደለም። ሰባዊነት የሚጀምረው ካጠገብ ነው፣ ከራስ ነው ሰባዊነት የሚጀምረው። ኢትዮ 360 ከተቋቋመ እኔ 4 ሰዓት ድፍን የተኛውበትን ጊዜ አላስታውስም። ድፍን 4 ሰዓት የልጅ እናት የልጆች እናት ነኝ፣ ሴት ነኝ። ሴት ስትሆን ደግሞ መከራውን አስቡት። ሴት የሆነ ይገባዋል። ምናልባት የሰባዊ መብት ተሟጋች ምናምን የተባሉ ሀብታሙ ይገባዋሉ አላውቅም። ምክንያቱም እዛ ጋር እያየን ነው ማንግባባው፣ እዛ ጋር ያየኛል። ነገር ግን ለሀብታሙን የዛ ቢሮ መሆን ለሀብታሙ ሸክም ነው። ምክንያቱም እሱ መሰልቀጥ የፈለገው ነገር አለ። ያ ደግሞ አይሳካልም። በእርግጠኝነት ነገር አይሳካም። እንዲያውም ካሰብከው በኢትዮ 360 ውስጥ ሁላችንም በመስራቾቹ እኔም ልዩም አንተ ብሩክም መብት አለን። ካሰብከው ደግሞ የኛ ሴቶችን ስትወስድ ደግሞ ከአንተ በላይ መብት ሊኖር ይችላል በአሜሪካ ህግ፣ በአሜሪካ መሬት ላይ። ስለዚህ ፕሊዝ ቢያንስ ተመለስ። ቢያንስ የእግዚአብሔርን ቃል ታውቃለህ። እውነት ካወቅከው ታውቃለህ ብዬ አስባለሁ። ካወቀው ስለ እውነት ተመለስ። ትላንትና ክፉ ቀናቶች አልፈዋል። ትላንትና ማያልፉ የሚመስሉ ቀናቶች አልፈዋል። ዛሬ መተህ ድጋሚ ልትኮረኩመን አትሞክር። የትላንትና ኮርኩመን ችለናል። አሁን ደግሞ በፍጹም ያረከው ነገር ነውር ነው፣ ከነውርም በላይ ነውር ነው። በር ቆልፍ የበር ቁልፉን ቀይረ ነው የምጠብቀኝ። ነገ እመጣለሁ ቢሮ። እስቲ ምን ስታደርግ እንደምታደርግ ያለሁኝ የሰለጠኑ ዓለምን ያለ ነው። ካንተ እኩል መብት ያላት ኢየሩሳሌም ትመጣለች። ቢሮ ቆልፈ ተቀበለኝ እንደሆነ ያለሁኝ ኢትዮ 360 በእርግጠኝነት እነግርሃለሁ ወደ ቀድሞ ክብሩ ይመለሳል።